ተቀረ እኔ ንጉስ ነኝ ሁልጊዜ ኤሌመንተሪ ፊልድ ተማሪ ስለሚያቀኝ ንጉስ መሆን ነው እና ማነበውም ሮጠው ምናምን ብለው ንግስና ይመጣል ለምን ሳባ አሁን እኔ እሺ ከሳቸው እንደሰማነው ጠቅላይ ሚኒስትሩ ሰባተኛው የኢትዮጵያ ንጉስ እንደሚሆኑ ተናግረዋል። እሺ ታዲያ ሰባተኛው ንጉስ ማን ነው? ጠቅላይ ሚኒስትር አብይ ከመጽሐፍ ቅዱስ ታሪክ ውስጥ የትኛውን ንጉስ ይመስላሉ? ምድራችንስ አሁን የምታልፈውበት ነገር የትኛውን ንጉስ ዘመን ይመስላል? በጣም ጥሩ ጥያቄ ነው። ይሄ ጥያቄም ነው ሰባተኛው ንጉስ ማን ነው የሚለውን ነገር መጽሐፍ ቅዱስ ላይ እንድንፈልግ ያደርገን። በኢትዮጵያ ውስጥ ከሺ የሚበልጡ ነገስታቶች እንደነበሩ የኢትዮጵያ ታሪክ ይነግረናል። አገራችን ኢትዮጵያ በነገስታት ታሪክ በጣም የታወቀች ናት፣ ባለጠጋ ናት። ስለዚህ ከሺ የሚበልጡ ነገስታት ከሳቸው በፊት ስለነበሩ ጠቅላይ ሚኒስትር አብይ እንዴት ነው ሰባተኛው ንጉስ የሚሆኑት? ለምንስ ነው ሰባተኛ ንጉስ ሆናለው ያሉት የሚለውን ብዙ እንድንመራመር አደረገን። ለምሳሌ ባይደን ለአሜሪካ 46ኛው ፕሬዝዳንት ነው የሚሆን። ከሱ በፊት 45 ፕሬዝዳንቶች ነበሩ፣ 46ኛው ናቸው ማለት ነው። ጠቅላይ ሚኒስትር ግን ከሳቸው በፊት በሺ የሚቆጠሩ ነገስታት ስለነበሩ ሰባተኛው ንጉስ እንዴት ሊሆኑ እንደሚችሉ ሊገባን ስላልቻለ ለክርስቲያን የተሰጠው ነገሮችን ሁሉ የሚመረምርበት ብርሃን፣ ለመንገዳችን ብርሃን ለግራችን መብራት ተደርጎ የተሰጠን የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ደግሞ የተጻፈው ለትምህርታችን ስለሆነ በእግዚአብሔር ቃል ውስጥ ደግሞ የተጻፈው ነገር እውነት ስለሆነ የእግዚአብሔርን ቃል እንድንመረምርና ሰባተኛው ንጉስ ማን ነው የሚለውን ለመፈለግ መጽሐፍ ቅዱሳችንን ገለጥን። መጽሐፍ ቅዱስ ላይ አንደኛ ነገስታት ምዕራፍ 16 ቁጥር 29 እስከ 30 በይሁዳ ንጉስ በአሳ በ38ኛው ዓመት የዘንበሪ ልጅ አክዓብ በእስራኤል ላይ ነገሰ። የዘንበሪም ልጅ አክዓብ በእስራኤል ላይ በሰማሪያ 22 ዓመት ነገሰ። የዘንበሪ ልጅም አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ ይላል። አክዓብ በእስራኤል ታሪክ ውስጥ ሰባተኛው ንጉስ ነበር። መጽሐፍ ቅዱስን የምናቅ ወይንም ታሪክ አዋቂዎች አክዓብ ስንተኛው ንጉስ እንደነበረን የታሪክ መጽሐፎችን መመርመር እንችላለን። ከኢዮሮብዓም ጀምሮ ስንቆጥርም አክዓብ ሰባተኛው ንጉስ እንደሆነ መጽሐፍ ቅዱስ ያሳየናል። ስለዚህ ይህ ሰባተኛው ንጉስ አክዓብና ጠቅላይ ሚኒስትር አብይ ሰባተኛ ንጉስ ሆናለው ያሉት በምንድነው የሚመሳሰሉት ስንል በአክዓብና በጠቅላይ ሚኒስትር መካከል ብዙ ልዩነት አላገኘንም። በአክዓብ ዘመን የእስራኤል ህዝብ ያልፍበት የነበረውን በጠቅላይ ሚኒስትር አብይ ዘመን ወይም በሰባተኛው ኢትዮጵያው ንጉስ አብይ አህመድ ዘመን ኢትዮጵያ ያለፈችበት ያለችው ነገር አንድ አይነት ነው። ልክ የእግዚአብሔር ቃል እንደሚናገረው በአክዓብ ዘመን አክዓብ ከሱ በፊት ከነበሩት ነገስታቶች ሁሉ ወይም ከሱ በፊት ከነበሩት ሰዎች ሁሉ ይልቅ በእግዚአብሔር ፊት ክፉ እንዳደረገ አገራችን ኢትዮጵያ በአሁን ሰዓት ካሁን በፊት ከነበሩት መሪዎች ሁሉ ወይም ካሁን በፊት ከነበረው አገዛዝ ሁሉ የከፋ ዘመን እያለፈች ትገኛለች። ያለፉት 3 ዓመት ለኢትዮጵያ የጨለማ ዘመን ነበር ነው የጨለማ ዘመን ነው። ያለፉት 3 ዓመታት ኢትዮጵያ በጨለማ ውስጥ እያለፈች ትገኛለች። ልክ በአክዓብ ዘመን ውስጥ እንደተዘረዘረው በመድራችን በአሁን ሰዓት የሰው ደም እንደቀላል ይፈሳል። በሰሜን በደቡብ በምስራቅ በምዕራብ የብዙ ንጹሃኖች ደም በከንቱ እየፈሰሰ ይገኛል። በአሁን ሰዓት በመድራችን እውነት ጠፍቷል። የሚነገረው ሁሉ ውሸት ነው። በአክዓብ ዘመን ልክ እንደነበረው በዚህ ዘመን በመድራችን false documentary or false witnesses ሐሰተኛ ምስክሮች ስላላዩትና ስላልተደረገ ነገር እንዳዩ እንደሰሙ አድርገው በንጹሃን ላይ የሐሰት ምስክርነት የሚናገሩበት ዘመን ላይ ያለነው። በአክዓብ ዘመን እንደሆነው የእግዚአብሔር ህዝብ አንድ እግሩ እግዚአብሔር ቤት አንድ እግሩ ባኦል ቤት እንደነበረ በዚህ ዘመን የሃይማኖት መዋቅሮች ሁሉ አንድ እግራቸው ከአብይ ጋር አንድ እግራቸው ሃይማኖት ውስጥ ሆነው ግራ ሲጋቡ እናያቸዋለን። ልክ በአክዓብ ዘመን እንደነበረው በዶክተር አብይ ወይም በሰባተኛው ኢትዮጵያዊ ንጉስ አብይ አህመድ ዘመን ሰዎች ይታሰራሉ። አክዓብን ቻሌንጅ ያደረገ አክዓብን የተቃወመ ሁሉ እድል ፈንታው መገደል ወይም መታሰር እንደነበረ ሁሉ ጠቅላይ ሚኒስትር አብይን የተቃወመ ከሳቸው ጋር ያልተስማማ ወይም እሳቸውን ቻሌንጅ ያደረገ ሁሉ ወይ ለሳቸው ያልተንበረከከ እድል ፈንታው ወይ እንደ ትግራይ ጦርነት ታውጆ መደምሰስ ወይም እንደ ወለጋ እንደ ሲዳማ በተለያየ ክልል ውስጥ እንዳሉት ህዝቦች መጨፍጨፍ ወይንም መታሰር ነው እድል ፈንታቸው። በአክዓብ ዘመን ኑሮ በጣም ውድ ነበር፣ ድርቅ ስለነበር ከኃጢያት የተነሳ
በዚህ ዘመንን በመድራችን ውስጥ ኑሮ ሰው ከሚችለው በላይ ኑሯል። እጅግ በሚደንቅ ሁኔታ ኑሮ በጣም ተወዷል። በአካብ ዘመን የሚበላ እህል ብዙ አልነበረም። ሪሶርስ ወይንም ሰፕላይ ሾርቴጅ ነበረ። በመድራችን በአሁን ሰዓት የሰፕላይ ሾርቴጅ አለ። በአካብ ዘመን የህዝቡ ሞራሊቲ ወድቆ ነበር። ስነ ምግባር የሚባለው ወድቆ ነበር። በአሁን ሰዓት ኢትዮጵያ ውስጥ ሞራሊቲ አሽቆልቆሎ ወድቋል። በተለይ በኢትዮጵያዊነት መመካት ድሮ ቀረ። ኢትዮጵያዊነት የሚያስፈራ ስም ሆኗል። ስለዚህ ጠቅላይ ሚኒስትር አብይ እኔ ሰባተኛው ንጉስ ነኝ ሲሉ እውነታቸውን ነበር። ከአካብ ጋራ ስለሚመሳሰሉ ወይንም ደግሞ ሂስትሪ ራሱን ስለሚደግም ታሪክ ራሱን ስለሚደግም አካብን ስለደገሙ አካብን ሊደግሙ ያሉ ንጉስ እንደሆኑ በደንብ የገባቸውና የተረዱ ሰው ናቸው። ስለዚህ ሰባተኛው ንጉስ አካብ እና ሰባተኛው ኢትዮጵያዊ ንጉስ ጠቅላይ ሚኒስትር አብይ አንድ አይነት ናቸው። አስተዳደራቸው አገዛዛቸው አንድ አይነት ነው። ምድሪቱ እያለፈችበት ያለችው ነገርም አንድ አይነት ነው። ስለዚህ የእግዚአብሔር ቃል እንደሚናገረው ጠቅላይ ሚኒስትር አብይ መንፈሳዊ ሰው ሳይሆኑ ወይም ጻድቅ ሰው ሲነግስ አገር ውስጥ እንደሚሆነው ሳይሆን የጻድቅ ሰው ፍሬ ሳይሆን የኃጢአተኛ ሰው ፍሬ ነው የምናይባቸው። ኃጢአተኛ ሰው በተሾመ ጊዜ ወይም ኃጢአተኛ ሰው በሰለጠነ ጊዜ አንድ ምድር የምታልፍበትን ነገር ምድራችን እያለፈች ነው። የእግዚአብሔር ቃል ሲናገር ምሳሌ 6 ከቁጥር 16 ጀምሮ እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፋለች። ትዕቢተኛ አይን፣ ሐሰተኛ ምላስ፣ ንጹህ ደም የምታፈስስ እጅ፣ ክፉ ሐሳብን የምታበቅል ወደ ክፉም የምትሮጥ እግር፣ ክፉ ሐሳብን የምታበቅል ልብ ወደ ክፉም የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድሞች መካከል ጠብን የሚዘራ ይላል። እነዚህ ሁሉ የተዘረዘሩት እግዚአብሔር የሚጠላቸው ባህሪዎች በጠቅላይ ሚኒስትር አብይ ህይወት ውስጥ የምናያቸው ናቸው። በአሁን ሰዓት በመድራችን ትዕቢተኛ አይን አብረዋቸው ያሉት አይደለም ያንድ ሰው ሚሊየን ሰዎች ደም ለማፍሰስ የተዘጋጁ አንድን ዘር ሚሊየን ሰዎቹ ወንጀለኛ ናቸው ብሎ የሚፈርጅ የሰው ደም መፍሰስ ባይናቸው ፊት የተላቀ ሐሰተኛ ምላስ ጠቅላይ ሚኒስትሩ የሚታወቁት ብዙ ውሸትን በመናገር ነው። እውነት በውስጣቸው አይኖርም። ጠቅላይ ሚኒስትሩ ንጹህ ደም ማፍሰስ ለሳቸው በጣም ቀላል ነው። በሄዱበት ቦታ ሁሉ የሰዎች ደም ይፈሳል። ጦርነትን አውጃለሁ፣ የአውሮፕላን ድብደባ ይኖራል፣ እናቶች ያለቅሳሉ፣ ልጆች ይገደላሉ ብለው በሙሉ አፋቸው ክርስቲያን ነኝ የሚሉት ጠቅላይ ሚኒስትሩ ጦርነትን አውጀው አንድን ዘር ሲፈጁ አይተናል። በወለጋ ያደረጉትን ሰምተናል። በሲዳሞ የሆነውን በመተከል በየክልሉ የሆኑ ያሉትን እሳቸው ስልጣን ላይ ከመጡ ጊዜ ጀምሮ ብዙ ጀግኖችን አተናል። የብዙ ጀግኖች ደም እንደ ቀላል በየመንገዱ ፈሷል። ስለዚህ እሳቸው የመንፈሳዊ ሰው ፍሬ ሳይሆን የኃጢአተኛ ሰው ፍሬ ይልቁን ደግሞ እግዚአብሔር የሚጠላቸው ነገሮች በውስጣቸው እግዚአብሔር የሚጠላቸውን ፍሬ በሰዎች ላይ አይቶ የሚጠላቸው ፍሬ የሚታይባቸው ጠቅላይ ሚኒስትር ናቸው። ስለዚህ ነው እግዚአብሔር አካብ እስከዛሬ የእግዚአብሔር ቃል ሲናገር አካብ እስከዛሬ ድረስ ከሱ በፊት ከነበሩት ሁሉ ይልቅ ክፉ ነገር አደረገ የሚለው ጠቅላይ ሚኒስትር ከሳቸው በፊት ከነበሩት መሪዎች ሁሉ ይልቅ ክፉ ነገር ያደረጉ ዳግማዊ አካብ ሰባተኛው ኢትዮጵያዊ ንጉስ ናቸው ያልነው። ይሄ ሁሉ ሲሆን ታዲያ እንዴት የሃይማኖት መዋቅሮች ስፔሻሊ ቤተክርስቲያን ለምን ዝም አለች? እውነት ነው እንዳልነው እንግዲህ እሳቸው የሚመሳሰሉት ከአካብ ጋር ነው። በአካብ ዘመን የሆነው አንድ እግዚአብሔር በዘመኑ ሁሉ ከሱ በፊት ከተነሱ ሰዎች ሁሉ ይልቅ አካብን ክፉ ያደረገው ሃይማኖትንና መንግስትን አንድ ነበር ያደረገው። ሃይማኖትና መንግስት አንድ እንዲሆኑ ቀጥሎ ደግሞ ሃይማኖት በመንግስት ስር እንዲገዛ ሃይማኖት የመንግስት ድምጽ እንዲሆን ሃይማኖት ወይም የእግዚአብሔር ህዝብ በአካብ መንግስት ስር እንዲገዛ ነበር ያደረገው። ስለዚህ በዚህ ዘመን በተክርስቲያን ዝም ያለችበት ምክንያት ብዙዎቹ በተክርስቲያን ጠቅላይ ሚኒስትሩ ወንድም ናቸው ብለው ተቀብሏቸዋል፣ ክርስቲያን ናቸው ብለው ተቀብሏቸዋል። ነገር ግን የእግዚአብሔር ቃል ሲናገር ገላትያ ላይ ምን ይላል? ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ይላል። ሐሰተኛ ወንድሞች በስውር ሾልከው ሊሰልሉ የገቡ ኢንፊልትሬት ቸርች ውስጥ ያደረጉ
ሐሰተኛ ወንድሞች እንዳሉ መጽሐፍ ቅዱስ ይናገራል። ስለዚህ በዚህ ዘመን ጠቅላይ ሚኒስተርና የሳቸው ግሩፖች በተክርስቲያን ውስጥ ሾልከው ገብተዋል። በተክርስቲያን ውስጥ ኢንፊልትሬት አድርገዋል። ስለዚህ በተክርስቲያን ወንድም ናቸው ብላ ተቀብላቸዋለች። ህይወታቸውን ሳትመረምር የህይወታቸውን ፍሬ ሳታይ በተክርስቲያን ወንድም ናቸው ብላ ተቀብላቸዋለች። እሳቸው ደግሞ ሲመጡ ያው ሁላችን ደስ ብሎ እንደተቀበልናቸው ጥሩ ነገር እየተናገሩ መጽሐፍ ቅዱሳዊ ቋንቋዎች እየተናገሩ መጽሐፍ ቅዱሳዊ ቃላቶች እየተናገሩ ልክ ጌታ ኢየሱስ ክርስቶስ ፍቅር ያሸንፋል በፍቅር ዓለም እንዳሸነፈ ፍቅር ያሸንፋል እያሉ ስለ አንድነት እያወሩ ምክንያቱም የእግዚአብሔር ቃል ስለ ዩኒቲ ያወራል። ብዙ የሚናገሩት ነገር ከመጽሐፍ ቅዱስ የተወሰዱ ቃላቶች ስለነበሩ በተክርስቲያን ሳታስበው ወንድም ነው ብላ ተቀበለቻቸው። እቺን አድቫንቴጅ ወሰዱና እሳቸው የሃይማኖት መዋቅሮችን ሁሉ ከሳቸው ስር አደረጉ ማለት ነው። እሳቸው በፕሮቴስታንት ሃይማኖት ኦርቶዶክስን ደሞ ያዘላቸው ሰው አለ ዳንኤል ክብረት የሚባል እስልምናንም ያዘላቸው አለ። ስለዚህ ሃይማኖቶች ሁሉ ልክ በአካብ ዘመን እንደነበሩት በሳቸው መዋቅር ስር በጠቅላይ ሚኒስተር ስር ሆነ። ሃይማኖት ኢንዲፔንደንትሊ የእግዚአብሔርን መንግስት ማስፋፋት የእግዚአብሔር መንግስት ድምጽ መሆን ሲገባው ሃይማኖት በአሁን ሰዓት ምን ሆነ? በሳቸው ዘመን የሳቸው ድምጽ ሆነ። የጠቅላይ ሚኒስተር ድምጽ እሳቸው የሚናገሩት ነገር የሚደግፍ ልክ ጌታ ኢየሱስ ክርስቶስ ሁለተኛ ራእይ ምዕራፍ 20 ላይ ላለው በተክርስቲያን እንደሚናገረው ዳሩ ግን ነብይ ነኝ የምትለውን ባሪያዎቼን እንዲሰስኑ ለጣዖት የታረደውን እንዲበሉ የምታስተምረውንና የምታሰኘውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ ይላል። በተክርስቲያን ውስጥ የኤልዛቤል መንፈስ ገብቶ ነበር። ኤልዛቤል ኢንፍሉዌንስ አድርጋ ነበር በተክርስቲያን ውስጥ። ሁላችን እንደምናውቀው በአካብ ዘመን የሚሰራ መንፈስ የኤልዛቤል መንፈስ ነበር። ኤልዛቤል መንፈስ ደግሞ ራሱ ማኒፌስት የሚያደርገው የሚገልጥበት ኮንትሮል በማድረግ ኢንፍሉዌንስ በማድረግ ኢንቲሚዴት በማድረግ ሰልፍ ሴንተርድ የሆነ የበላይ ራሱ በጣም ሁሉ ጊዜ የበላይ የሚያደርግ አኪዩዝ የሚያደርግ የሚከስ ሁሉ ጊዜ ትክክለኛ እንደሆነ ራሱን በቃ ጥፋተኛ ጥፋት የሚባል ነገር የማያደርግ እንደገና በጣም ፍላተሪንግ የሆኑ ቃላቶችን የሚጠቀም አሁን ጠቅላይ ሚኒስተሩ ቀደም እንዳልኩት መጽሐፍ ቅዱስ ላይ ያሉትን እነዚህ ፍላተሪንግ የሆኑ በመጽሐፍ ቅዱስ ቃል ጌታ ያንን ቃል ሲናገሩ የእግዚአብሔር ባሪያዎች ሲናገሩት እውነተኛ ስለሆነ የሰውን ህይወት የሚለውጥ ስለሆነ የሰውን ልብ የሚነካ ስለሆነ ሰዎችን ወደ እረፍት የሚያመጣ ስለሆነ ወደ ነጻነት ወደ አርነት ወደ እውነተኛ አርነት የሚያወጣ ስለሆነ ነው ያ ቃል የተጻፈው። እሳቸው ግን ያንን አድቫንቴጅ ወሰዱበት። ልክ ጳውሎስ እንዳለው አንዳንዶች ክርስቶስን ለማትረፊያ ይሰብኩታል እንዳለው እሳቸው ለራሳቸው ክብር ለራሳቸው ጥቅም የእግዚአብሔርን ቃል እነዛ ውብ የሆኑትን ቃላቶች እየመረጡ ተጠቀሙባቸው። ለምሳሌ ፍቅር ያሸንፋል፣ መደመር፣ ብልጽግና የሚለው ቃል ራሱ አሁን በአካብ ዘመን የነበረው ጣዖት የሚመለከው ጣዖት ስሙ ባኦል ነበር። ባኦል ምን አይነት አምላክ ነበር? ባኦል የፈርቲሊቲ አምላክ ነበር። የፈርቲሊቲ ልክ ፈርቲሊቲ ማለት እንግዲህ የመውለድ የመባዛት የመልማት የመለምለም የመልጸግ ማለት ነው። ስለዚህ እሳቸው ልክ ባኦል የፈርቲሊቲ ጣዖት ነግሶ እንደነበር በመድሪቱ ላይ ጠቅላይ ሚኒስተር አብይ ደግሞ ብልጽግና የሚባል ባኦልን የሚተካ ጣዖት ምድሪቱ ላይ አስቀምጠዋል። በጣም ደስ ይላል። ፈርቲሊቲን የማይፈልግ ማን ነው? ፈርቲሊቲን የማይፈልግ ማንም ሰው የለም። ልክ the same time ደግሞ ብልጽግና የሚለውን የማይፈልግ ማን ነው? ሁላችንም ምንለክፋው ምንጥረው ምንግረው ሃርድ ወርክ የምናደርገው ብልጽግና ለማግኘት ነው ለመበልጸግ ነው። ስለዚህ ፍላተሪንግ የሆኑ ቃላቶችን እየተጣቀሙ የሰዎችን ልብ የሚያነሳሳ ልክ በባኦል ጊዜ በአካብ ጊዜ እንደነበረው እሳቸው ይሄንን ጣዖት አምጥተው ለኢትዮጵያ ሰጥተውታል። ብልጽግና የሚባል እነዚህ ፍላተሪንግ የሆኑ ቃላቶች የሚያባብሉ ቃላቶች እንደመር አንድ እንሁን ፍቅር ያሸንፋል። የሚገርመው ነገር የእግዚአብሔር ቃል የዋህ ቃልን ያምናል ይላል፣ ብልህ ግን አካሄድን ይመለከታል። የኢትዮጵያ ሕዝብ ስፔሻሊ በተክርስቲያን የሰውየውን አካሄዳቸውን አልተመለከተችም። የህይወታቸውን ፍሬ እያያችሁ ምሰሏቸው ነው የሚለው እግዚአብሔር ቃል። ያሁን ዘመን ግን ያለችው በተክርስቲያን ያፋቸውን ንግግር ነው ያየችው። ያፋቸውን ንግግር በሳቸው ቃል የወጡትን እንደመር፣ ፍቅር ያሸንፋል፣ አንድነት፣ ህብረት የሚሉትን ኖቤል ፕራይስ ሲሰጡ የተናገሩት ቃል አለ። ጦርነት እንዴት አስከፊ እንደሆነ የጦርነቱን ዋጋ እንደሚያውቁ ከዚህ በኋላ በፍጹም ኢትዮጵያ በጦርነት ውስጥ እንደማታልፍ ተናግረው አመት ሳይሞላቸው ነው ጦርነት በራሳቸው ህዝብ ላይ ያወጁት። ስለዚህ በተክርስቲያን ለምን ዝም አለች ለሚለው በተክርስቲያን ኪድናፕ ሆናለች። በተክርስቲያን ውስጥ ኢንፊልትሬት አድርገው ገብተዋል። ሐሰተኛ ወንድሞች በተክርስቲያንን ይዘዋታል።
ልክ በአካብ ዘመን የእግዚአብሔር ነቢያቶች በሙሉ የባኦል ነቢያት እንደነበሩ በዚህ ዘመን የእግዚአብሔር ሕዝብ ወይንም ደግሞ ሐሰተኛ ነቢያቶች የጠቅላይ ሚኒስትር ነቢያት ሆነው ቆመዋል። የሳቸው ፕሮፓጋንዳ የሳቸው ቲፎዞ ሆነው ቆመዋል። በአካብ ዘመን ላይ ያየናቸው ነገሮች በሙሉ በሳቸው ዘመን እናያለን። ለምሳሌ አካብ ጦርነት ሲወጣ ኢዮሳፍጥን ከኔ ጋር አውጣለው። ኢዮሳፍጥ ጻድቅ ንጉስ ነው፣ በእግዚአብሔር ፊት መልካም ነገር የሚያደርግ ክርስቲያን በለው። ነገር ግን ከአካብ ጋር ከመዋሉ የተነሳ ዲሲፕድ ሆነ፣ ኢንፍሉዌንስ አደረገው መንፈሱ። የአካብ ላይ የሚሰራው መንፈስ የኤልዛቤል መንፈስ ኢንፍሉዌንስ ያደርጋል። በጣም የራስን ሐሳብ ይወስድና የራሱን ሐሳብ ነው የሚያስገባው፣ ኮንትሮል ለሚያደርግ ኢንቲሚዴት ነው የሚያደርግ። ስለዚህ ኢዮሳፍጥ በማያገባው ጦርነት እግዚአብሔርን ሳይጠይቅ እኔ ካንተ ጋር ነኝ፣ ህዝቤ ከህዝብ እንደ ህዝብ ነው፣ አይ ስታንድ ዊዝ ዩ አለው። በዚህ ዘመን መዘምራንን የሚባሉ ሚሉ ፓስተሮች የሚባሉ አገልጋዮች ነን የሚባሉ የገዛ ወገናቸው ደም ሊፈስ ጦርነት እንደግፋለን ብለዋል። መንፈሱ ኢንፍሉዌንስ ያደርጋል። እነዚህ ዘማሪዎች ወይ እነዚህ ፓስተሮች እነዚህ አገልጋዮች ትግራይ ውስጥ የነሱን ስብከትና የነሱን መዝሙር እየሰማ ወደ ጌታ የመጣ ህዝብ እንዳለ እንኳን አላስተዋሉ። የእግዚአብሔር ቃል ሲናገር አገልግሎታችን ለማንም መሰናከያ እንዳይሰጥ እንጥራለን እንዳለ አገልግሎታቸው ለማሰናከያ እንደሚሆን እንኳን አላስተዋሉም። ምክንያቱም መንፈሱ ዶሚናንትሊ ኮንትሮል አድርጓል። የአካብ እርም የሆነበት በእግዚአብሔር ፊት ትልቁ እርግማኑ ሃይማኖትን በሱ ስር አስገዛ። ሃይማኖት የሱ ድምጽ ሆነ። እሱን ቻሌንጅ የሚያደርጉ እሱን የሚቃወሙ እሱ ላቆመው ለብልጽግናው ለፈርታሊቲ ጣዖት አልሰግድም ያለ በሙሉ ይገደል፣ ይታረድ፣ ይታሰር ነበር። በዚህ ዘመንም ይሄን ነው የምናየው። ጠቅላይ ሚኒስትር ብልጽግና የሚባል ጣዖት ለኢትዮጵያ ሕዝብ አቅርበውለታል። ብልጽግና የሚያባብል ቃል ነው። አገሪቱ ከመቼውም ዘመን ይልቅ በድህነት ውስጥ የተመታችው ብልጽግና የሚባለው ጣዖት ከመጣ ጊዜ ጀምሮ ነው። ምድሪቱ ውስጥ ፍቅር እየተናገሩ ጦርነት ነው የሆነው። ሰላም እየተናገሩ ጦርነት ነው የሆነው። ፍቅር እየተናገሩ ጥላቻ ነው ግን የሚሆነው ያለው። እሳቸው ባፋቸው ፍቅር ይላሉ፣ ግን እግዚአብሔር የልባቸውን ውስጡን ስለሚያይ ፍሬው ግን ጥላቻ ነው። ስለዚህ ለምን በተክርስቲያን ዝም አለች? በተክርስቲያን ኢንፊልትሬትድ ሆናለች። በተክርስቲያን ሰሬንድ አድርጋለች። በተክርስቲያን ውስጥ ገብተው ኪድናፕ አድርገዋታል። ወንድሞች ያልሆኑ ክርስቲያን ያልሆኑ እንደነ ዶክተር አብይ እንደነ ጠቅላይ ሚኒስትር አብይ አይነቶች በተክርስቲያን ውስጥ እንደ ወንድም ገብተዋል። ለዚህ ነው ጌታ የተስረጦ የራእይ ላይ ያለችውን በተክርስቲያን የምነቅፍብህ ነገር አለኝ ያለው የኤልዛቤል መንፈስ በተክርስቲያን ውስጥ ገብቶ ነበር። ለዚህ ነው ጌታ ኢየሱስ ያችን ኤልዛቤልን ታግሰሃታልና ምነቅስብህ ነገር አለኝ፣ ፍቅርህን አይቻለሁ፣ ድካምህን አይቻለሁ ይለዋል። ግን ኤልዛቤልን ታግሰሃታል። ይሄ ነው በመድራችን ላይ ይሆን ያለው። በቲያጥሮን ወዳለችው በተክርስቲያን ጌታ ያንን መልእክት ሲልክ ኤልዛቤል ኮንትሮል አድርጋው ነበር ቸርቹን። ምድራችን ላይ የኤልዛቤል መንፈስ ኮንትሮል አድርጓል። ኤልዛቤል ራሱን የሚገልጥበት በጣም ኢንፍሉዌንስ ያደርጋል፣ ኮንትሮል ያደርጋል፣ ኢንቲሚዴት ያደርጋል። የኤልዛቤል መንፈስ ፍላተሪንግ ወርዶችን ይናገራል። ዲቪሲቭ ነው። እርስ በርሶችን ያጋጫል፣ እርስ በርስ ይከፋፍላል። አጌንስት ሆኖ የተነሳበትን ደግሞ ዲስትሮይ ያደርጋል። ስለዚህ በተክርስቲያን ዝም ያለችው ኢንፊልትሬት አድርገው እንደነ ዶክተር አብይ አይነቶች ገብተዋል። እንደገና ለኢትዮጵያ ሕዝብ ብልጽግና የሚባል ጣዖት እንደ ባኦል የፈርታሊቲ ጣዖት ነበር። ሌላ የፈርታሊቲ ብቻ ጣዖት አልነበረም። ባኦል የስቶርም የዝናብ ጣዖት ነበር። ለዚህ ነው ጠቅላይ ሚኒስተሩ ኬንያ ሄደው ጅቡቲ ሲሄድ ይዘንባል፣ እዚህ ቦታ ይዘንባል ያሉት የሚያመልኩትን ጣዖት ያቁታል። የዝናብ አምላክ ያመልካሉ። በባኦል ዘመን የነበረው ያ የስቶርም አይዶል በሳቸው ዘመን እንዳለ እሳቸው በደንብ አውቀዋል። አካብ እንደሆኑ ጠቅላይ ሚኒስተር አብይ በጣም ገብቷቸዋል። አካብ መሆናቸውን ያልገባው የኢትዮጵያ ሕዝብና ወንጌላውያን በተክርስቲያኖች ናቸው። ስለዚህ በተክርስቲያን ዝም ያለችበት ምክንያት ኦሬዲ ኪድናፕድ ሆናለች። በተክርስቲያን ኢንፊልትሬት አድርገው ገብተዋል። ሐሰተኛ ወንድሞች ክርስቲያን ሳይሆኑ ክርስቲያን ነን ብለው፣ መንፈሳዊ ሳይሆኑ መንፈሳዊ ነን ብለው አፋቸው የሚናገረውና የሕይወታቸው ፍሬ ፈጽሞ ተቃራኒ የሆነ ክርስቲያናዊ ሽታ የሌላቸው ክርስቲያናዊ ንግግራቸው ብቻ የሆነ ከልባቸው ክርስቶስ የራቀ በልባቸው ሰይፍ ያለ ልክ መጽሐፍ ቅዱስ እንደሚለው ለአፉ ከማርና ከቅቤ ይልቅ ጣፈጠ ይላል፣ በልቡ ውስጥ ግን ሰይፍ አለ። ይህ ጠቅላይ ሚኒስትር አብይ ናቸው። አፋቸው የሚወጣው ቃላት ፍቅር፣ መደመር፣ አንድነት፣ ብልጽግና
አገሪቱ ግን ያለው ጥላቻ ጦርነት ሞት ድህነት ስደት ይሄ ነው ያለው እና ለዚህ ነው ቤተክርስቲያን ዝም ያለችው ስለዚህ ሶሉሽኑ ምንድነው ቤተክርስቲያንስ ምን ማድረግ አለባት መፍትሄው ዲል ያደረግነው ያለነው መንፈስ የኤልዛቤል መንፈስ ነው ዲል ያደረግነው ያለውን አካብን ነው ዲል ያደረግነው ያለነው በባኦል ስም የመጣ ብልጽግና የሚባል ጣዖትን ነው ስለዚህ ኤልያሶች ያስፈልጋሉ ልክ በአካብ ዘመን ኤልያስ ተገልጦ ለአካብ አንተና ያባት ቤቶች ናችሁ የምትበጠብጡት እንዳለው አካብ ምን ነበር ያለው በኃጢያት ውስጥ ታስሮ ይሄን ሁሉ ግፍ እየሰራ ያ ሁሉ በደል በመድሪቱ ላይ የሆነ የኢኮኖሚ የሞራሊቲ ስፒሪቹዋሊቲ ውድቀት በእስራኤል ላይ አምጥቶ ያ ሁሉ ህዝብ ደም እየፈሰሰ አካብ ግን ብሌም ነው የኤልዛቤል መንፈስ ባህሪው ብሌም ማድረግ ስለሆነ ብሌም ያደረገው ማን ላይ ነበር ኤልያስ ነው ምንድነው ያለው እስራኤልን የምትበጠብጥ አንተ ነህ አለው ልክ ጠቅላይ ሚኒስተር አሁን እሳቸው ተቀምጠው እሳቸው ከመጡ ጀምሮ ምድሪቱ በእሳት ውስጥ ያያለፉ ብሌም የሚያረጉት ግን ሌላ ነው ከሌ ከታሰረ ሰላም ይሆናል እነ ከሌ ከጠፉ ሰላም ይሆናል እዚህ ቦታ ላይ የፈነዳውን ፍንዳታ ያፈነዳው እነ ከሌ ናቸው ብሌም ነው የሚያደርጉ ያሉት ኤልያስ ግን ምንድነው ያለው ኖ እስራኤልን የምትበጠብጥ አንተና ያባት ዘር ናቸው ነው ያለው በዚህ ዘመን ክርስቲያኖች እንደ ኤልያስ ኢዮዎች መነሳት አለባቸው የእግዚአብሔር ባሪያዎች መውጣት አለባቸው ብሌሙ በቃ እስከዛሬ ድረስ እሳቸው ከመጡበት ጊዜ ጀምሮ ነፍሳት ደማቸው እንደ ጎርፍ እየፈሰሰ አገሪቱ በእሳት ያለፈች አኬል ዳማ ሆና ያለች አመጽና እርኩሰት አገሪቱን ወሯት ያለ እሳቸው ያለማቋረጥ ጣታቸውን የሚቀስሩት ሌላ ሰው ላይ ነው ኮሽ ያለውን ነገር ሁሉ ብሌም የሚያረጉት ሌላ ሰው ላይ ነው አንድ ቀን ሪስፖንሲቢሊቲ ወስደው አያውቁም ልክ ኤልያስ እንዳለው እስራኤልን የምትበጠብጥ አንተ ነህ ብሎ አካብን ቻሌንጅ እንዳደረገው ይሄንን የሚናገሩ ክርስቲያኖች መነሳት አለባቸው እዚህ ቦታ ላይ ላለው ችግር አንተ ነህ አንተ ከመጣህ ነው ምድሪቱ እንደዚህ አይነት ነገር ውስጥ ያለፈች ያለችው አንተ መጥተህ ቤተክርስቲያን ውስጥ ኢንፊልትሬት አድርገህ ገብተህ የእግዚአብሔርን ህዝብ አሴስነህ በእግዚአብሔር ህዝብ ውስጥ ነግደህ በእግዚአብሔር ስም ነግደህ አገሪቱን እንዲህ ያለ ማጥ ውስጥ ከተሃታል የሚሉ ቻሌንጅ የሚያረጉ ኤልያሶች መነሳት አለባቸው ኢዮዎች መውጣት አለባቸው ኤልዛቤልን በመስኮት አውጥተው ይወረወሯት ከሰገነቷ አንስተው ኤልዛቤልን ይወረወሯት ጨካኝ እግዚአብሔር ባሪያዎች መነሳት አለባቸው እንደዚህ ያለ አመጽ ምድራችን ላይ ሲሆን ቤተክርስቲያን አንገቷን መድፋት አይደለም ያለባት መነሳት አለባት ኤልያሶች መነሳት አለባቸው እንደ ኤልያስ ሄደው አካብን አንተ ነህ አገር የምትበጠብጥ አለው አካብ በዛች ምድር ላይ ላለው መቅሰፍት ሁሉ በዛች ምድር ላይ ለሆነው ነገር በሙሉ ሪስፖንሲቢሊቲ መውሰድ አልፈለገም ስለዚህ instead of he saying ነኝኮ በኔ ምክንያት ከማለት አንተ ነህ አይደል አገር የምትበጠብጥ አለው ኤልያስን እቺ ደግሞ ኤግዛክትሊ የጠቅላይ ሚኒስተር አብይ ቃል ናት ኮሽ ያለውን ሁሉ የነከሌ ናቸው የዚህ ክልል መሪዎች ናቸው እንደ ያለ ችግር የፈጠሩብን ያሉ በዚህ ክልል የሚኖሩ ህዝቦች ናቸው ይያሉ ስም እየሰጡ ሌብል እያደረጉ እሳቸው የሚጠሉትን ሰው በሙሉ ሌብል እያደረጉ አንድ ቀን ሪስፖንሲቢሊቲ ሳይወስዱ አገሪቱ እንዲህ ያለ ማጥ ውስጥ አለች ሰላም የነበረባቸው ክልሎች እንኳን በሰላማቸው እንዳይኖሩ ሰላማቸውን አውከዋል አንድ ቀን ሪስፖንሲቢሊቲ ወስደው ያውቁ ስለዚህ በፊት ለፊት ሄደው አንተ ነህ አገሪቱን ማጥ ውስጥ የከተትካት you are a wrong person ብሎ ቻሌንጅ የሚያረጋቸው የሚገስጻቸው ሰው ያስፈልጋል ኤልያሶች መውጣት አለባቸው ሄደው በፊት ለፊት የሚናገሩ ፊት ለፊት ብልጽግና የሚባለውን ጣዖት ገርስሰው የሚጥሉ ልክ ለባኦል ያልሰገደ ሁሉ እጣው ፋንታው መታረድ መገደል መጨፍጨፍ እንደነበረ በአሁን ሰዓት ኢትዮጵያ ውስጥ ብልጽግና የሚባል ጣዖት አምጥተው ለብልጽግና ያልሰገደ ሁሉ ይታረዳል ለብልጽግና ያልሰገደ ሁሉ ይገደላል ለብልጽግና ያልሰገደ ሁሉ ይታሰራል ስለዚህ ይህንን ነገር ቻሌንጅ የሚያደርጉ የእግዚአብሔር ባሪያዎች መነሳት አለባቸው ኢዮዎች መነሳት አለባቸው ኤልዛቤልን በመስኮት የሚጥሉ ኤልያሶች መነሳት አለባቸው አካብን ቻሌንጅ ያደረጉ አብይ የሚባለው ጠቅላይ ሚኒስተር ሄደው አንተ ነህ ኢትዮጵያን የምትበጠብጥ ያለህ አንተ ነህ ኢትዮጵያን እንዲህ ያለ ማጥ ውስጥ የከተትካት አንተ ከመጣህ ነው ኢትዮጵያ እንዲህ ያለ ሜስ ውስጥ የገባችው አንተ የዚህ ሁሉ ደም መፍሰስ የዚህ ሁሉ ሰው ደም እጅህ ላይ አለ የዚህ ሁሉ ሰው ደም መፍሰስ ምክንያት ነህ የሚሉ የእግዚአብሔር ባሪያዎች መነሳት አለባቸው የእግዚአብሔር ህዝብ ዛሬ ነው እግዚአብሔርንና እግዚአብሔር ማምለኩንና እግዚአብሔር አለማምለኩን የሚያሳየው እውነተኛ የእግዚአብሔር ባሪያዎች ተለይተው መቆም አለባቸው መውጣት አለባቸው ተደብቆ በየጓዳው ያነባ ያለ እግዚአብሔር ባሪያ ሁሉ መውጣት አለበት ዲል ያደረግን ያለ ነው
ከኤልዛቤል መንፈስ ጋር ነው። የኤልዛቤል መንፈስ በመድራችን ላይ ነግሷል። የኤልዛቤል መንፈስ ኮንትሮሊንግ ስፒሪት ኢንፍሉዌንስ የሚያደርግ ፍላተሪንግ ወርዶችን የሚጠቀም ዲቫይሲቭ ህዝብን ከህዝብ ጋር የሚለያይ ጥላቻን በጀርባው ያዘለ የሰዎችን ደም ማፍሰስ እንደ መስዋዕትነት የሚወስድ እንዲህ ያለ ክፉ መንፈስ ምድራችን ላይ ነግሷል። ስለዚህ የእግዚአብሔር ህዝብ መነሳት አለበት። ምድራችን እስከ ዛሬ ድረስ አይታው የማታቀው ድቅድቅ ጨለማ ውስጥ ያለፈች ነው ያለችው። የጨለማ ዘመን የምንለው ዘመን ካለ ጠቅላይ ሚኒስትር አብይ ከመጡበት ጊዜ ጀምሮ ያለው ዘመን የጨለማ ዘመን ነው። ስለዚህ ክርስቲያኖች መነሳት አለባቸው። ይሄንና መጸለይ አለብን። በጾም በጸሎት በእግዚአብሔር ፊት ህዝቡ መቅረብ አለበት። በቁጣ መነሳት አለበት። በጠላት ላይ መነሳት አለበት። የብርሃን መልአክ መስሎ የመጣውን ጠላትን ካባውን መግፈፍ አለብን። ጭምብሉን ከላዩ ላይ ማውለቅ አለብን። የጨለማውን ሥራ ግለጡት ነው የሚለው እግዚአብሔር ቃል። የጨለማውን ሥራ መግለጥ አለብን። እኛ በመድር ላይ የተቀመጥነው የእግዚአብሔርን ሐሳብ ልናገለግል እንጂ የማንም ፓርቲ ደጋፊ ልንሆን እግዚአብሔር አላስቀመጠንም። በደል ስናይ በደል ተፈጸመ ማለት አለብን። ግፍ ሲፈጸም ግፍ ተፈጸመ ማለት አለብን። የግድ የአንድ ሀገር ተወላጆች መሆን የለብንም የዛን ሀገር ሰው ፔን ፊል ለማድረግ። ትግሬ መሆን የለብንም የትግራይን ስቃይ ለመረዳት። ኦሮሞ መሆን የለብንም በወለጋ የሚሆነውን ግፍ ለመረዳት። አማራ መሆን የለብንም በቤኒሻንጉል በመተከል የሚሆነውን ለመረዳት። እኛ ክርስቲያኖች የእግዚአብሔር ህዝብ ነን። በደልን ስናይ መነሳት አለብን። በመድራችን ላይ ግፍ እየተፈጸመ ነው። ጠቅላይ ሚኒስትር አብይ ምድራችንን የደም ምድር አድርገዋታል። ህዝቦች እየተጨፈጨፉ ነው። ሰምተናቸው የማናቃቸው ነገሮች ብዙ ነገር እየሆኑ ነው ያሉት። ህፃናቶች እየታረዱ ነው ያሉት። ህዝባችን ንብረቱ የለፋበት የጣረበት የደከመበት እንደ ቀላል እየተበተነ እየተጨፈጨፈበት ነው ያለው። ህዝብ ከቦታ ቦታ እየተሰደደ እየተፈናቀለ ነው ያለው። ስለዚህ አሁን ያለንበትን ድቅድቅ ጨለማ በጾምና በጸሎት እንደገና ደግሞ በፊት ለፊት ሰይጣንን በመቃወም ድምጻችንን ማሰማት አለብን። መፍትሄው ይሄ ነው ብዬ